ቆይ የትኛው ጓደኛ ነው እንደዚህ በየቀኑ የሚነፋፈቀው? እስጢፊ እንዴት ነህ? ሃይ ያቢ አረፈርኩብሽ አይደል? በጣም ይቅርታሽ። ታወቂያት ያቢ ፍቅረኛዬ ነች። እየቀለድክ ነው አይደለ? እስከዛሬ ለምን አልነገርከኝም? አንዴ ብቻ አላውራክ መጣው። እሺ ያቢ ምን ሆነሻል? ጓደኛዬ ስለሆንሽ እኮ ነው መጥቼ አስተዋወቅኩሽ። ጓደኛ? ቆይ እስጢፍ እስከዛሬ አብሬክ ሰውን ማልወድክ ነው እንዲመስልህ? ምን ስለምትወጂ? እኔ እኮ እንደ እህቴ ነው የማይሽ። ቆይ ላንተ ምን አይነት ቦታ እንዳለኝ አታውቅም? ላንተ ስል ስንት ወንድ ነው የራኩት? እኔ ምን አጠፋው ነው የምትከሺኝ? ስሜትሽን ካልነገርሽኝ በምን አውቃለሁ? ቆይ የትኛው ጓደኛ ነው እንደዚህ በየቀኑ የሚነፋፈቀው? እኔ እኮ ካንተ ውጪ ምንም ወንድ አይታየኝም። አዎ አውቃለሁ። እኔም በምን አይነት መንገድ እንደምታየኝ አውቃለሁ። ከሌላ ሰዎች ጋር እንኳን ስገናኝ ምን ያህል እንደምትቀኝ በደንብ አውቃለሁ። ታዲያ ካወቅክ እንዴት ሌላ ሴት አምጥተህ ታስታውቀኛለህ? ሞልዬ እውነቱን ንገረኝ። ያቢ እኔ እኮ የእስጢፍ አክስት ልጅ ነኝ። አንቺ እንደምታፈቅሪ እንድትነግሪው ብሎ ነው ይሄን ሁሉ ድራማ እንድሰራ ያስገደደኝ። እስጢፍ የምሰማው እውነት ነው? ሁል ጊዜ ምርጥ ጓደኛዬ ነው ብለሽ ስለምታስተዋውቂ ጓደኝነታችንን እንዳናጣ ነው ዝም ያልኩሽ። በጣም ነው የምወድሽ። ኦ